ይነሳል ብለው እጅ ይጭናሉ። በጣም ነው የተወራው ከተማው ላይ። ማምን ሰው ባለበት ማስወጥቼ የዘለይኩት እና ምን ለማለት ነው? እግዚአብሔር ትሬኒንግ ሴንተር አለው ፌዛችን ሬዝ አፕ የሚያደርግ ከመፍራት ወደ አለመፍራት፣ ካለመፍራት ወደ መጫን፣ ከመጫን ወደ ማስነሳት እና እንደዚህ እያደረገ ነው እምነታችን የሚያሳድግ። ብዙ ባለአእምሮ ክርስቲያኖች አሉ። ባለአእምሮ ክርስቲያኖች አይዋጥላቸውም። አሁን ከመቼ ወዲህ ነው እንጨት ብረትን የሚያንሳፈው? ሎጂካሊ ፊዚክስ እኮ ሰፖርት አያደርገውም። ከመቼ ወዲህ ማለት አስቡት። እንጨት ብረትን ስቦ ሊያቅም አይችልም፣ ስቦም አያቅም። ከመቼ ወዲህ ነው 2 ዓሳና 5 የገብስ እንጀራ 5000 ሰው አብልቶ የሚያውቅ? አሁን አዲስ ነገር እግዚአብሔር ወደ ህይወታችን ይዞ ሲመጣ ለመቀበል ትልቁ ችግራችንና ተግዳሮታችን አሮጌ ማይንድ፣ ምድራዊ አስተሳሰብ። ማርያም ጋር መጥቶ ወንድ ልጅ ትወልጃለሽ ሲላት እንደ ወንድ አላውቅም። ዲስ ኢዝ ኤርዝሊ ቲንኪንግ፣ ኤርዝሊ ማቴማቲክስ